Following a plane crash, the search for survivors always comes first. ምናልባት ይህንን ቪዲዮ አይታችሁ ስትጨርሱ ለዓለም ያላችሁ አመለካከት ሙሉ በሙሉ ሊቀየር ይችላል። ብላክ ቦክስ ወይም ደግሞ ጥቁር ሳጥን ስንል አእምሯችን መጀመሪያ የሚሄደው ወደ አውሮፕላን አደጋ ነው። ነገር ግን በዓለም ዙሪያ ባሉ ጥብቅ ጥበቃ የሚደረግላቸው የመንግስት ቢሮዎች ውስጥ ዘ ሂውማን ብላክ ቦክስ የሚባል ሌላ ሚስጥራዊ መሳሪያ አለ። ይህ ሳጥን የአውሮፕላን ሳይሆን የሰው ልጅ ስልጣኔና የሚያመጣውን እጅግ አደገኛ ሞትና የሰው ልጆች ቅነሳ የሚያሳይ ድብቅ ሚስጥር ነው። ስሙ በድብቅ የመንግስት ሰነዶች ላይ ብላክ ቦክስ ዋርኒንግ ተብሎ ይጠራል። በራሻ ውስጥ በሳይቤሪያ አካባቢ በአንድ ጀንበር ስለጠፉት ከተሞች፣ ስለ ድምፅ ሞገድ ጦርነትና ለሰው ልጆች ስለተሰጠው የመጨረሻው ማስጠንቀቂያ ጥልቅ ምርምር እናያለን። እንዲሁም በአቪዬሽን ታሪክ ውስጥ እጅግ አስፈሪውን የሙታን በረራ የተሰኘውን ታሪክና 3 በብላክ ቦክስ መረጃ ውስጥ የተገኙ ዓለምን እስካሁን ድረስ እያነጋገሩ ስላሉ የአውሮፕላን አደጋ መረጃዎች እንመለከታለን። ለመሆኑ ብላክ ቦክስ ዋርኒንግ የሚለው ቃል መጀመሪያ የመጣው ከየት ነው? በሕክምናው ዓለም የጥቁር ሳጥን ማስጠንቀቂያ ማለት አንድ መድኃኒት ሰውን ሊገድል የሚችል ከፍተኛ የጎንዮሽ ጉዳት እንዳለው የሚጠቁም ጥብቅ ምልክት ነው። ነገር ግን በሴራ ንድፈ ሐሳቦች ውስጥ ይህ ቃል ወደ ሌላ ገጽታ ይለወጣል። አንዳንድ መረጃ አቅራቢዎች እንደሚሉት ሀያላን መንግስታት በሰው ልጆች ላይ ሊያመጡት ያሰቡትን የጅምላ ቅነሳ ወይም ደግሞ ዲፖፑሌሽን አስቀድሞ የሚጠቁሙ ምልክቶችን የጥቁር ሳጥን ማስጠንቀቂያ ብለው ይጠሩታል። ይህ ማስጠንቀቂያ የሚሰጠው ግን በቃላት አይደለም፣ በድምፅ ሞገድ ነው። ይህ ሞገድም በሰው ጆሮ የማይሰማ ግን የአንድን ከተማ ነዋሪዎች አእምሮ የማደንዘዝ፣ የማሳበድ አልፎ ተርፎም የማጥፋት ኃይል ያለው ነው። ለዚህ ጉዳይ ማስረጃችን ደግሞ ከራሻ እስከ አሜሪካ ባሉ ሚስጥራዊ ከተሞች ውስጥ የታየው አስደንጋጭ ክስተት ነው። ከዚህ ጋር ተያይዞ በብላክ ቦክስ የጠፋችውን ከተማ ስንመለከት ታሪኩ እንዲህ ይላል። በ1980ዎቹ መጨረሻ አካባቢ በራሻ ሰሜናዊ ክፍል ውስጥ የምትገኝ አንዲት መንደር በአንድ ምሽት ብቻ ባዶ ሆና ተገኘች። መርማሪዎቹ ወደ ስፍራው ሲደርሱ ያዩት ነገር ፊልም ይመስላል። በምግብ ጠረጴዛ ላይ ትኩስ ቡና አለ። ጋዜጣዎች አልጋ ላይ ተዘርግተዋል። መብራቶቹ እንደበሩ ናቸው። ሰዎች ግን የሉም። ምንም አይነት የጥይት፣ የደም ወይም ደግሞ የግርግር ምልክት አልተገኘም። ታዲያ እነዚህ ሰዎች የት ሄዱ? ከተማዋን ባዶ ያስባላት ምን እንደሆነ ሲመረመር በከተማዋ መሃል አንድ ምንም አይነት የኤሌክትሪክ ምንጭ የማይፈልግ ጥቁር ብረት ነክ ሳጥን ተገኘ። ይህ ሳጥን ዘ ብላክ ቦክስ ዋርኒንግ ተብሎ ተሰየመ። ሳይንቲስቶቹ ሳጥኑን ሲመረምሩ መረጃ የሚመዘግብ ሳይሆን ከፍተኛ ኃይል ያለው ፍሪኩዌንሲ ወይም ደግሞ ንዝረት የሚለቅ መሳሪያ መሆኑን ደረሱበት። ይህ ንዝረት ሰዎችን ወደ ሌላ ቦታ እንዲሰደዱ ወይም ደግሞ እንዲጠፉ የሚያደርግ የዘመናዊ ወታደራዊ ቴክኖሎጂ ውጤት ነው ተብሎ ይታመናል። ይህ ሙከራ በስኬት ከተጠናቀቀ በኋላ ሳጥኑ ለምን ማስጠንቀቂያ ተባለ ለሚለው ምክንያታችን ምናልባትም ቀጣዩ ሰለባ መላው ዓለም ሊሆን ስለሚችል ነው። አሁን ደግሞ ወደ ሳይንሳዊ ዓለም እንመለስ። ጥቁር ሳጥን የሚባለው መሳሪያ ትክክለኛ ስሙ ኤፍዲአር ወይም ደግሞ ፍላይት ዳታ ሪከርደር እና ሲቪአር ወይም ደግሞ ኮክፒት ቮይስ ሪከርደር ይባላል። የሚገርመው እውነታ ግን ሳጥኑ ፈጽሞ ጥቁር አይደለም። በቀላሉ እንዲገኝ ለማድረግ በብሩህ ብርቱካናማ ቀለም የተቀባ ነው። ታዲያ ዓለም ለምን ጥቁር ሳጥን ብለው ሰየሙት? ወይም ደግሞ ሳይንቲስቶቹ ለምን ጥቁር ሳጥን አሉት የሚለውን ስንመለከት ሳይንቲስቱ ዴቪድ ዋረን በ1950ዎቹ ይህንን መሳሪያ ሲፈጥር መሳሪያው የሚመዘግበው አደጋንና ሞትን ስለሆነ ስሙ ከጨለማ ጋር ተያያዘ። ይህ ሳጥን እጅግ በጣም ጠንካራ ነው። የሙቀት መቋቋም አቅሙ እስከ 1100 ዲግሪ ሴልሺየስ ሙቀትን ይቋቋማል። ግፊቱም ደግሞ ከባህር በታች 6 ኪሎ ሜትር ጥልቀት ውስጥ ሆኖ መረጃውን ይጠብቃል። በራሪው ክፍል ውስጥ ያሉትን እያንዳንዱን ሹክሹክታዎች፣ የፍንዳታ ድምፆችንና የመጨረሻዎቹን ደቂቃዎች ጩኸት ይመዘግባል። እንደሚታወቀው ይህ መሳሪያ የሚቀመጠው በአውሮፕላኖች ውስጥ ነው። እናም ጥቅሙ ምንድነው? ጀስት ሪከርድ እንዲያደርግና በአደጋው ውስጥ ምን ተከሰተ የሚለውን ለማየት ይሆናል። የአውሮፕላን አደጋ ሲፈጠር ይህ ጥቁር ሳጥን ይመዘግባል። ምን በወቅቱ ምን እንደተካሄደና የመከስከሱን አደጋው የሚፈጠሩ ምክንያት ምንድነው የሚለውን መዝግቦ ይይዛል። ነገር ግን ወደ ሳይንሳዊ ዓለም ስንመለስ ጥቁር ሳጥን የሚባለው መሳሪያ ትክክለኛ ስሙ ኤፍዲአር ወይም ደግሞ ፍላይት ዳታ ሪከርደር እና ሲቪአር ወይም ደግሞ ኮክፒት ቮይስ ሪከርደር ይባላል። መሳሪያው የሚመዘግበው አደጋንና ሞትን ስለሆነ ስሙ ከጨለማ ጋር ተያያዘ። ይህ ሳጥን እጅግ በጣም ጠንካራ ነው። የሙቀት መቋቋም አቅሙም ከ1100 ዲግሪ ሴልሺየስ ሙቀት በላይ ይቋቋማል። ግፊቱን ደግሞ ስንመለከት ከባህር በታች 6 ኪሎ ሜትር ጥልቀት ውስጥ ሆኖ መረጃውን ይጠብቃል። በአብራሪው ክፍል ውስጥ ያሉትን እያንዳንዱ ሹክሹክታዎች ጭምር የፍንዳታ ድምፆችንና የመጨረሻዎቹን ደቂቃዎች ጩኸት ይመዘግባል። ነገር ግን ሌላው ሚስጥር እዚህ ጋር ነው። በአንዳንድ አደጋዎች ወቅት ጥቁር ሳጥኑ የማይታወቅ ድምፆችን ቀርጾ ይገኛል። ፕሌኑን ሊከሰከስ ሲል የሚሰሙ የፍርሃት ድምፆች እንደሆኑ ይነገራል። ዛሬ ላይ ያለውን እውነታ ስንመለከት ጥቁር ሳጥኖች በአውሮፕላን ብቻ ሳይሆን በባቡሮች፣ በመርከብ አልፎ ተርፎም ደግሞ በአዳዲስ መኪናዎች ውስጥ እየተገጠመ ነው። እንግዲህ ይሄ ነገር ነው በጣም ጥያቄ ሊፈጥር የሚቻለው። ምክንያቱም መንግስታት ይህንን የሚያደርጉት ለደህንነታችን ነው ይላሉ። ነገር ግን
የሴራ መርማሪዎች ወይም ደግሞ ኮንስፓይሬሲ ቲዮሪስቶች ደግሞ ይህ ዘግሪድ ወይም ደግሞ መላውን የሰው ልጅ እንቅስቃሴ የሚቆጣጠር መረጃ መረብ ግንባታ ነው ይሉታል። ኮንስፓይሬሲ ቲዮሪስቶች ደግሞ ይህ ዘግሪድ ወይም ደግሞ መላውን የሰው ልጅ እንቅስቃሴ የሚቆጣጠር የመረጃ መረብ ግንባታ ነው ይሉታል። አሁን ሰዎች የዚህን ጥቁር ሳጥን እንዲጠረጥሩ ያደረጋቸው ሌላው ምክንያት ለምሳሌ ከመኪና ሲገጠም ስታስቡት ብላክ ቦክስ እያንዳንዱ እንቅስቃሴ እያንዳንዱ ንግግርህና እያንዳንዱ የልብ ምትህ ሳይቀር በዚህ ጥቁር ሳጥኖች ውስጥ እየተመዘገበ ቢሆንስ? በተዘዋዋሪ መንግስትም ሆነ የጥቁር ሳጥኑን መረጃ የሚደርሰው አካል ተቆጣጠረ ማለት ነው። የራሻ ከተማ በአንድ ጀንበር እንድትጠፋ ያደረገው ያ ጥቁር ሳጥን ዛሬ በቤታችን ውስጥ ባሉ የኤሌክትሮኒክስ መሳሪያዎች ውስጥ ተደብቆ ቢሆንስ? ማስጠንቀቂያው ለምን ጥቁር ተባለ? ምክንያቱም መረጃው ለተራው ህዝብ መድረስ የሌለበት ጨለማ ሚስጥር ስለሆነ ነው። እስካሁን ያየነው የሴራ ንድፍ ሀሳብ ሊመስል ይችላል። ነገር ግን በእውነተኛው ዓለም በጥቁር ሳጥን አማካኝነት የተገኙ አንዳንድ መረጃዎች ከማንኛውም የሆሊውድ ፊልም በላይ ያስደነግጣሉ። ከእነዚህም ውስጥ 3 የማይታመኑ እውነተኛ ታሪኮችን እንመለከታለን። የመጀመሪያው የኤር ፍራንስ በረራ 447 ሲሆን ይህ በ2009 አውሮፕላኑ በአትላንቲክ ውቅያኖስ ላይ ያለምንም ምልክት ጠፋ። ለ2 ተከታታይ ዓመታት ጥቁር ሳጥን ውስጥ አልተገኘም ነበር። በኋላም በ2011 በነጮች በ4 ኪሎ ሜትር ጥልቀት ውስጥ በሚገርም ሁኔታ ተገኘ። ሳጥኑ ሲከፈት የተሰማው ድምፅ መርማሪዎችን አስለቀሰ። አውሮፕላኑ እየወደቀ መሆኑን ሳያውቁ ሁለቱ አብራሪዎች ለደቂቃዎች ሲከራከሩ ነበር። የመጨረሻው ቃል ግን አምላኬ ሆይ ልንወድቅ ነው፣ ይህ ሊሆን አይችልም የሚል ነበር። ይህ ሳጥን ባይገኝ ኖሮ ዓለም ዛሬም ድረስ አውሮፕላኑን የወሰደው የባህር ጭራቅ ነው ብላ ታምን ነበር። ምክንያቱም ከጠፋ በኋላ ጥቁር ሳጥኑም ነው ሙሉ በሙሉ የጠፋው። በቀጣይ የምንመለከተው ደግሞ ሁለተኛው ሄሊዮስ ኤርዌይ 522 የሚባለው ነው። ይህ የሙታን በረራ በመባል ይታወቃል። ይህ በአቪዬሽን ታሪክ ውስጥ እጅግ በጣም አስፈሪው ታሪክ ነው። አውሮፕላኑ ሳይወድቅ ለሰዓታት በአየር ላይ ሲንሳፈፍ ነበር። ወደ ውስጥ ገብተው ሲመለከቱት ሁሉም ሰው ሞቷል። ነገር ግን አውሮፕላኑ እየበረረ ነበር። ጥቁር ሳጥኑ ሲመረመር የተገኘው መረጃ እንደሚያሳየው በአውሮፕላኑ ውስጥ ኦክሲጅን በማለቁ ምክንያት ሁሉም ሰው በቁሙ ሞቶ ነበር። ነገር ግን በአውሮፕላኑ ውስጥ ያለውን አውቶፓይለት ለማስተካከል ሲሞክር የነበረው የበረራ አስተናጋጅ ነበር። ሳጥኑ ባይገኝ ኖሮ ይህ በረራ ዛሬም ድረስ መንፈስ አውሮፕላን ወይም ደግሞ ዘጎስ ፕሌን ተብሎ ይቆጠር ነበር። ሶስተኛው ደግሞ የኤምኤች 370 አውሮፕላን ነው። ይህ የዓለማችን ትልቁ እንቆቅልሽ ነው። ጥቁር ሳጥኑ ዛሬም ድረስ አልተገኘም። ነገር ግን ከጠፋ በኋላ ለሰዓታት መረጃውን ወደ ሳተላይት ሲልቅ እንደነበር ታውቋል። ይህ ብላክ ቦክስ መገኘት ያልቻለው ሆን ተብሎ እንዲጠፋ ስለተደረገ ነው ወይንስ ሳጥኑ ሊነግረን የሚችለው እውነት ዓለምን ስለሚያናውጥ ነው? የጥቁር ሳጥን ሚስጥር ከሴራው እስከ እውነታው ይህን ይመስላል። ሰዎችን በአንድ ጀንበር ከሚያጠፋው የድምፅ ሞገድ እስከ ባህር ስር ተደብቆ እውነትን እስከሚይዝ ብርቱካናማ ሳጥን። እነዚህ ሁሉ ታሪኮች የሚያሳዩን አንድ ነገር ነው። እናንተ ስለ ጥቁር ሳጥን ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። በሌላ አሪፍ ቪዲዮ እስክመለስ ሰላም ሁኑ። ይመቻችሁ። ቪዲዮን ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።